ጥያቄ ለሶስተኛ ጊዜ ሳንሳው እንቶሽ ሁኔታ አቶ አድሚት አርግልህ አሁን በዚህ ወቅት ምርጫ በመስጂድ ውስጥ ለማካሄድ ፈቅዷል ብለ ታስባለህ? አዲስ አበባ ከ400 በላይ መስጊዶች አሉ። ለምንድነው የ400 መስጊዶች ለውጥ እንደውቅና የማይሰጠው? ኮሽ ሳይት ችግር ሳይፈጠር በዚህ ደረጃ ሰላማዊ ርክክብ ተደርጎባቸው 4 እና 5 መስጊዶች 300 ምናምን መስጊድ ሪፎርም ተደረገ ይሏል። እያንዳንዱ መስጊድ እኔ ፊት ለፊት ቁጭ ብዬ ይሄንን ከሚሉ ሰዎች ለመወያየት እዚህ ሚዲያ ላይ እኔ ዝግጁ ነኝ። ፖሊስ መጥቶ ፖሊስ ተሸክሞ ካልሆነ በስተቀር እያንዳንዱ መስጊድ ላይ በሰላማዊ መንገድ የገባ ኮሚቴ የለም። ቅድም የጠቀስኩልህ መስጊዶች በአጠቃላይ አቃቂ ክፍለ ከተማ ላፍቶ ክፍለ ከተማ በተለይ ወደ 30 ምናምን መስጊዶች ተወስደዋል። እነዚህ 30 መስጊዶች ሲወረሩ እያንዳንዱ መስጊድ ላይ ከባድ የሚባል ረብሻ ተደርጎ ፖሊስ መጥቶ ነው ያንን ኮሚቴ የሚያስገባው እንጂ በሰላማዊ መንገድ ከህዝብ ጋር ተስማምቶ 5 እና 6 መስጊዶች ናቸው እንትን ሪፎርም አልቀበልም ያሉት የሚባል ነገር አለ። 5 ሊባሉ የሚችሉት አንደኛው ጠሮ ነው፣ ሁለተኛ አንዋር መስጊድ ነው፣ ሶስተኛ በኒ ነው። ሌሎቹ የቶቹ እንደሆኑ ባላቅም ከነዚህ ውጪ ያሉ ግን ብዙ ግርግር የተፈጠረባቸው መስጊዶች አሉ። ምንም አይነት አሻራ ያላስቀመጡ ሰዎችን አገዘፋቸው። የሰለፊያ መራሹ መጅሊስ ስልጣን ላይ ከወጣ ጀምሮ የሙስሊሙ አንድነት ክፉኛ ተሸርሽሮ ለስትራቴጂክ ጥቃቶች ተጋልጧል። የሱፊያ ዓሊሞች አክራሪ የሰለፊ አንጃዎች በመጅሊሱ በመታገዝ ያደረሱትን አገር አቀፍ ጥፋቶች ሰንደው ለህዝብና ለሚመለከታቸው አካሎች አድርሰዋል። ይህን ተከትሎም በሙስሊሞች መካከል የተደረሰ ስምምነት አለ። በ3 ዓመት ውስጥ በደረሱ ጥቃቶች የሙስሊሙ አንድነት ክፉኛ ተጎድቷል። በዚህም አፍሯል፣ አንገቱንም ደፍቷል። ስለዚህ በዚህም በዚያም ያሉ ወገኖች እውነተኛ ውይይትና ንግግር በማድረግ ችግሮች ተፈተው ሙስሊሙ ወደ አንድነት እንዲመጣ ሙከራዎች እየተደረጉ ናቸው። ይህ ከመቼውም ጊዜ በላይ ለሙስሊሙ አንድነት ከመቼውም ጊዜ አስፈላጊ እንቅስቃሴ እየተካሄደ ሂደቱን ለማራከስ አሳፋሪ ተግባሮች እየተከናወኑ ናቸው። ከነዚህ ውስጥ የቅርቡ የአዱኛው ሙጪ ተግባር ነው። አዱኛው ሙጪ ለእነ ኡስታዝ ሐሰን ታጁ ደረጃው እንዳልሆነ ያወቀ የውይይት ጥያቄ ሲያቀርብ ዓላማው ኡስታዝ ሐሰንን ማዋረድ ነው። የሙስሊሙን አንድነት ለማምጣት እየተደረገ ያለውን እንቅስቃሴ ማበሻቀጥ ነው። ከዚህ በፊት አዱኛው ሙጪ ጋዜጠኛ ጀማል ጋር ኢንተርቪው አድርጎ ስለመጅሊሱ አካታችነትና መልካም አስተዳደር ዋሽቶ ሲናገር ነበር። ይህን ጥያቄ ለሶስተኛ ጊዜ ሳንሳው እንቶሽ ሁኔታ አቶ አድሚት አርግልህ ህገ መጅሊስ ላይ ስንመጣ መጀመሪያ ማስቀደም ያለብን የጋራ ውል ነው። አሁን በዚህ ወቅት ምርጫ በመስጂድ ውስጥ ለማካሄድ ፈቅዷል ብለ ታስባለህ? ይህንን የአዱኛው ሙጪን ቅጥፈት የተመለከተው ኡስታዝ መሐመድ ሎባ ጄሉ ቲቪ ጋዜጠኛ ጀማል ጋር ቀርቦ ስለ መጅሊሱ መሪዎች ህገወጥነትና በሪፎርም ስም መሳጅዶችን ለመቆጣጠር በፖሊስ ታግዘው በብዙ ረብሻና ግጭት መስጂዶችን እንደሚቀሙ አስረግጦ ተናግሮ ይሄ ውሸት ነው የሚል ካለ ይሄው እዚሁ አንተ ሚዲያ ላይ ቀርበን ለመወያየት መነጋገር እንችላለን ብሎ ይጋበዛቸው። የሚያቋቁሙት ይሄም ያንድ ቡድን 300 ምናምን መስጂድ ሪፎርም ተደረገ ይሏል። እያንዳንዱ መስጂድ እኔ ፊት ለፊት ቁጭ ብዬ ይሄንን ከሚሉ ሰዎች ለመወያየት እዚህ ሚዲያ ላይ እኔ ዝግጁ ነኝ። አዱኛው ሙጪ የመሐመድ ሎባን ግብዣ ተቀበልና ተወያይ ቢባል እምጥ ይግባ ስምጥ ሳይታወቅ ድምጹን አጥፍቶ ነበር። አሁንም አዱኛው ሙጪ ለጀግናው አምባሳደር ኡስታዝ ሐሰን ታጁ ያቀረበው የእነወያይ ጥሪ የእውነት የመወያየት ፍላጎት ሳይሆን ሐሰን ታጁን ያለ ደረጃው ዝቅ አድርጌ አሳንሰዋለሁ ብሎ የማስመሰል ግብዣ ነው። ባይሆንማ ኡስታዝ መሐመድ ሎባ የመጅሊሱን በደልና ግፎች ዘርዝሩ ይሄ ውሸት ነው የሚል ካለ በዚሁ ሚዲያ ቀርቦ መወያየት እንችላለን ብሎ ሲጋብዝ ድምጹን አጥፍቶ ባልጠፋ ነበር። ኡስታዝ አምባሳደር ሐሰን ታጁም የታላቁን የኢማሙ ሻፊዒን ግጥም አውስተው ከጃሂል ጋር አልከራከርም ማለቱን ተከትሎ
አዱኛው ሙጪ የቀለሙን ታጅ በአቅም ውስንነት ከአምባሳደርነት እንደተቀነሰና እንዲሁም በታሪክ ለአጭር ጊዜያት ያገለገለ አምባሳደር መሆኑን ጽፏል። ነገር ግን በአቅም ውስንነት ስለመቀነሱ ማስረጃ አልጠቀሰም። እኔም መረጃውም ስለሌለኝ አላወራበትም። ግና በታሪክ ለአጭር ዓመታት በአምባሳደርነት ያገለገለ ብሎ የተናገረው ንግግር ፍጹም የተሳሳተ መረጃ ነው። ሐሰን ታጁ ለ3 ዓመታት ኢትዮጵያን በአምባሳደርነት እንዳገለገለ ይታወቃል። ከሱ በታች ለ2 ዓመት ብቻ ያገለገሉ 2 አምባሳደሮች አሉ። ከነዚህም ውስጥ አንደኛው ከ2011 እስከ 2013 በብራሰልስ 6ኛው ተሿሚ አምባሳደር ሆነው ሀገራቸውን በአምባሳደርነት ያገለገሉት አምባሳደር ዶክተር ካሱ ኢላላ ሲሆኑ ሁለተኛው ደግሞ ከ2018 እስከ 2020 አሁንም በብራሰልስ 8ኛው ተሿሚ አምባሳደር ሆነው ሀገራቸውን በአምባሳደርነት ያገለገሉት አምባሳደር ግሩም ተሾመ ናቸው። ቁም ነገሩ የጊዜው መርዘምና ማነስ ሳይሆን ለቦታው ብቁና ጥሩ አገልጋይ ናቸው ወይ የሚል ነው። በዚህ ረገድ አሁን ላይ እየተሾሙ ካሉ አምባሳደሮች ሐሰን ታጁ ያንሳል ማለት በጣም የሚያሳቅቅ ሳክስ ነው። ፈኖ አይደለም ላለው ሐሰን ታጁ የሊደርሺፕ ምሩቅ መሆኑ መረሳት የለበትም። ሹመቱም የመጣው በዚህ መንገድ ነው። ምናልባት ወደፊት ሐሰን ታጁ ባዮግራፊውን ሲያስነብብ የምናውቀው ይሆናል። ከመጅሊሱ ጋር በተያያዘ ግን ሐሰን ታጁ ሰነድ ጽፎ ለውይይት አቅርቧል። የሃጂ ኢብራሂም ቱፋ አስተዳደር ከቻለ ለሰነዱ ካውንተር አርጊመንት መስጠት እንጂ እነ አዱኛና ሙጂብ የመሳሰሉ ጎረምሶች በሚጽፉት ጉራና ተረት መሆን የለበትም። ይቺ የተለመደች አጀንዳውን ለመድፈቅ የምትደረግ መንደፋደፍ ናት። አንድ ኢስላማዊ ቲቪ ኃላፊነት ወስዶ መድረክ ያዘጋጅ፣ ከሁለቱም ወገን ይቅረቡና ይሟገቱ። ያኔ ህዝብና ህሊና ይፈርዳል። አሁንም ቢሆን ተቋሙን የፊርቃ መጫወቻ ካርድ መሆን የለበትም። አለዚያ ውይይቱ አድካሚና አሰልቺ ያደርገዋል። በሌላም ትችት ሐሰን ታጁ ደርስና ሙሐደራ የለውም፣ ተርጓሚነት የሚካበድ ሙያ አይደለም የሚሉ ትችቶችን ለማቅረብ ተሞክሯል። ይህ ስለ ስነ ጽሑፍ ያለው ዒልም ነጭ መሆኑን ያሳያል። ለእሱ ዒልም ማለት ደርስና ሙሐደራ ብቻ ነው። የትርጉም ስራን ያቀለለው ለዚህ ነው። እዚህ ጋር አሽዓሪዮች የነገሱበትን የአባሳውያንን ኸሊፋነት ዘመን እናውሳ። ለ5 ክፍለ ዘመን አስደናቂ ስልጣኔ የገነቡት አባሳውያኑ በ850 የስልጣን በትሩን ሲጨብጡ በመጀመሪያ ደረጃ የዘመቱበት ዘርፍ ዕውቀት ላይ ነበር። ከቻይና በመቀጠል በ751 የወረቀት ስሪት ባለቤትነትን ተቀዳጁ። ድሉ የታላስ ድል በመባል ይጠራል። ከዚያ በይት አልሕክማ ሃውስ ኦፍ ዊዝደም በመዕሙን ዘመን አቋቋሙ። በመቀጠል የትርጉም አብዮት ትራንስሌሽን ሪቮሉሽንን አወጁ። የወቅቱ ገዢ መዕሙን ለትርጉም እንቅስቃሴ መሳለጥ የሆነው ዘንድ 2 ሰዎች ቀጥሮ ያሰራ ነበር። መቅጠር ብቻ ሳይሆን ለተርጓሚዎቹ በወርቅ ሽልማት ያንበሸብሽ ነበር። እነዚህ 2 ሰዎች ኪንዲና ኢብን ኢስሐቅ መሆናቸውን ኢሞን ጊረን The History of Achievement of the Islamic Golden Age በተሰኘ መጽሐፉ ላይ ከገጽ 49 እስከ 51 በሰፊው አስፍሮታል። መዕሙን የግሪክ፣ የቻይና፣ የሮምና የፐርሺያ የስነ ጽሑፍ ውጤቶችን እያስመጡ ወደ አረብኛ ቋንቋ ያስተረጉሙ ነበር። የጆንስ ሆፕኪንስ ዩኒቨርሲቲ ሌክቸረር የሆኑት ኢሞን ጊሮን The History and Achievement of the Islamic Golden Age በተሰኘ ድርሳኑ የመዕሙኑን ስራ እንዲህ በማለት ይጠቅሳል። አባሲዮችና ኡመያውያን ከአረቢያ ምድር አልፎ ሰሜን አፍሪካና አውሮፓን ያጠቃለለ የሳይንስ አብዮት በሚታወቁበት የኢስላም ወርቃማ ዘመናት መነሻው ያለፉ ስልጣኔዎችን ድርሳናት ወደ አረበኛ በመቀየራቸው ነበር። መጽሐፍትን እየተረጎሙ ለህዝባቸው ዒልም መመገብ አውሮፓውያኑ በሰፊው ሰርተውበታል። ሌላው ነገር ሐሰን ታጁ በተለያዩ የዒልም ዘርፎች ወርቅ የሆኑ ድርሳናት አሉት።
በአጭሩ ሐሰን ታጁ ማለት ለኢትዮጵያውያን ሙስሊሞች እንደ ራዚ ኪንዲና ሙሐመድ አልኸዋርዚም ከትውልድ ትውልድ የሚታወስ ምሁር ነው። ይሄ የማይታበል ሐቅ ነው።